እንደ ዮሴፍ ለዝሙት ጋብዛው ነበር የጲጥፋራ ሚስት አይደለ? መኝታ ቤት ውስጥ ድንገት ለዝሙት ጋበዘችው። እንዴት በእግዚአብሔር ፊት ኃጢአትን እሰራለሁ አለ። በማን ፊት? በዚያ መኝታ ቤት ሰው የለም፣ ግን ማን አለ? እግዚአብሔር አለ። መኝታ ቤቱም ቆልፈነው ሊሆን ይችላል፣ ሰው ላይኖር ይችላል፣ ምስክር ላይኖር ይችላል፣ ግን እግዚአብሔር አለ። በሁሉ ቦታ የሞላ ነው። ሰው እንደውም ኃጢአት ሊሰራ ሲል ነው እግዚአብሔር ያየኛል ብሎ ማሰብ ያለበት። ግን እኛ ምንድነው የምናደርገው? ኃጢአት ስንሰራ ያላስታወስነውን አምላክ ወደ ቤተክርስቲያን መሄድ ሲሆን ግን ምሉ ነው በሁሉ ቦታ ማለት በእውነት እጅግ የተሳሳተ ነው። እስቲ እነዚህን ጥቅሶች ተመልከቷቸው። ሁለተኛ ዜና ምዕራፍ 7 ከቁጥር 16 ላይ እግዚአብሔር በአንድ ቦታ ላይ ራሱን እንደሚገልጽ እንዲህ ሲል ተናግሯል። ለሰሎሞን ነው ቃል የገባለት። ሰሎሞን ቤተ መቅደስ ሰራ፣ ተንበርክኮ ጸለየ። ሰማይ ከሰማይ በላይ ያለውም ሰማይ አንተ ሊይዝህ አይችልም፣ እኔ የሰራሁልህ ቤት ምንኛ ያንስህ ይሆን ብሎ መጀመሪያ ይቅርታ ጠየቀ። ምክንያቱም የቱንም ያህል ካቴድራል ቤተክርስቲያን ብንሰራ ለእግዚአብሔር ይመጥነዋል? አይመጥነውም በጣም እና ምን አለ? ሰማይና ከሰማይ በላይ ያለው ሰማይ ሰባቱ ሰማያት አንተ ሊይዙህ አይችሉም፣ እኔ የምሰራልህ ቤት ምንኛ ያንስህ ይሆን? ግን እባክህ በቸርነትህ አቤቱ ወደ ረፍት ተነስ፣ አንተና የመቅደስ ታቦት ወደዚህ ከታቦትህ ጋር ወደዚህ መቅደስ ጌታ ሆይ ግባ ብሎ ተንበርክኮ ለመነ ሰሎሞን። እግዚአብሔር እንዲህ ሲል መለሰ፣ በዚህ ስፍራ ለሚጸለይ ጸሎት ዓይኖቼ ይገለጣሉ አለ። በየት ስፍራ? በዚህ ስፍራ ለሚጸለይ ጸሎት ዓይኖቼ ይገለጣሉ፣ ጆሮቼም ያደምጣሉ። ስሜ ለዘላለም በዚያ ይኖር ዘንድ ይህን ቤት መርጨዋለሁ አለ። ቀድሼዋለሁም፣ ዓይኖቼና ልቤም ዘወትር በዚያ ይሆናሉ አለ። የእግዚአብሔር ዓይኑ የእግዚአብሔር ልቡ በቤተ መቅደሱ ውስጥ እንደሚሆን ራሱ እግዚአብሔር ተናግሯል። ለዚህ ነው አሁን ቤተክርስቲያናችን አሁን ቀረ እንጂ የከተማ አብያተ ክርስቲያናት በጥንቱ ስርዓት መቅደስ ላይ የሰጎን እንቁላል ይደረጋል አይደለ? ጉልላት ላይ ለምንድን ነው የሚደረገው? ሰጎን እንቁላል ከጣለች በኋላ ዓይኗን አትነቅልም ከእንቁላሉ እስኪፈለፈል ድረስ። እግዚአብሔርም ከቤተ ክርስቲያን ዓይኑን አይነቅልም። ዓይኔም ልቤም ዘወትር በዚህ ስፍራ ይሆናል፣ እዚህ ቦታ ላይ መጥተው ለሚጸልዩት ጸሎት ምላሽ እሰጣለሁ ብሎ ቃል ስለገባ ነው የሰጎን እንቁላል የምታደርገው ቤተክርስቲያን። በእኛም በግብፅ ቤተክርስቲያንም ይደረጋል እና በተወሰነ ስፍራ እግዚአብሔር በረድኤት ራሱን ይገልጣል። በሁሉ የሞላ ቢሆንም ግን ደግሞ በቦታ የተወሰነ። አሁን በሳይንስ እንየው ብንል ለምሳሌ እኛ ውሃ እንጠጣለን፣ ግን የምንተነፍሰው አየር ውስጥ ውሃ አለ የለ? ኬሚስትሪ የሆነባችሁ የምንተነፍሰው አየር ውስጥ ውሃ አለ የለ? አለ። እንግዲህ የቤተክርስቲያን ትርጉም አንደኛ ማይበረ ምዕመናን ማለት ነው አለን። ሁለተኛ ህንፃ ቤተክርስቲያን ማለት ነው አለን። ሶስተኛው ዛሬ ይህን ትምህርት እንድንማር ምክንያት የሆነን ቤተ ክርስቲያን ብሎ መጽሐፍ ቅዱስ ሲጠራ የቤተ ክርስቲያንን አስተዳደር ነው። ቤተ ክህነቱን፣ ቅዱስ ሲኖዶሱን፣ አበው ሊቃነ ጳጳሳትን መጽሐፍ ቅዱስ ቤተ ክርስቲያን ብሎ ይጠራቸዋል። በዚህ አሁን በማነብላችሁ ጥቅስ ላይ ይህ በግልጽ ይታያል። ወንድምህ ቢበድልህ ይላል መጽሐፍ ቅዱስ። ከማህበራዊ ህይወታችንን እንዴት ጥሩ አድርገን እንድንመራ ይመራናል። ምንድነው የሚለው? ወንድምህ ቢበድልህ መጀመሪያ አንተና እሱ ሆናችሁ ቁጭ ብላችሁ ምከረው። አልሰማ ካለህ ሌላ አንድ ሰው ጨምረህ ንገረው። አሁንም አልሰማ ካለህ ለቤተ ክርስቲያን ንገራት ይላል። ለማን ንገራት? ለቤተ ክርስቲያን ንገራት። ቤተ ክርስቲያንን ባይሰማ ግን እንደ አረመኔና እንደ ቀራጭ ይሁንልህ ይላል። ይህ በጣም ጥሩ ነው። ብዙ ጊዜ እኛ ሰው ሲያስቀይመን መጀመሪያ ቁጭ አድርገን ማናገር ያለብን ማንን ነው? ሰውየው ነው። እኛ ግን የምናደርገው መጀመሪያ ለሀገር እናወራለን። ለሀገር አውርተን ኧረ ተው ተው ታረቁ ተው ሲል ነው ገልብጠነዋል። ግን ምንድነው ያለው መጽሐፍ ቅዱስ? መጀመሪያ ለሱ ንገረው፣ ቀጥሎ ሰው ጨምረ ንገረው፣ ሶስተኛ ግን ለቤተ ክርስቲያን ንገራት አለ። ለማን ንገራት? አሁን ቤተ ክርስቲያን ያለው ለማን ነው ነው? ለህንፃው ንገረው ሊለን አይችልም። ህንፃ ቤተ ክርስቲያን አይሰማም አይለማም። ለምእመናን ለማህበረ ምእመናን ንገር አይልም። ምክንያቱም ለህዝብ ማውራት ስለሚሆን አንተና እሱ ብቻችሁን ሆናችሁ ካለ በኋላ ለህዝብ ተናገር አይልም። ስለዚህ ቤተ ክርስቲያን ብሎ የሚጠራው ማንን ነው? ቤተ ክህነቱን ነው፣ አስተዳደሩን ነው፣ አባቶችን ነው። እንግዲህ መንፈስ ቅዱስ እንደውም ጭራሽ አሁን በዚህ ሰሞን የተሰበሰበው ቅዱስ ሲኖዶስ ምን ያህል ስልጣን እንዳለው ቤተ ክርስቲያን የመባል ስልጣን እንዳለው መረዳት አለብን። የሐዋርያት ሥራ ምዕራፍ 15 ቁጥር 28 ላይ ሐዋርያት ተሰበሰቡ ይላል። የመጀመሪያውን ሲኖዶስ አደረጉ። በኢየሩሳሌም ሊቀ ጳጳስ የነበረው የጌታ ወንድም ተብሎ የሚጠራው ቅዱስ ያዕቆብ ነበረ።
ሐዋርያት ሁሉ ተሰበሰቡ። በዛ ወቅት ተፈጥሮ በነበረ ክርክር ዙሪያ ሲወያዩ ቆዩ። 1 ዓመት ሙሉ ተነጋገሩበት ይላል። በመጨረሻም ውሳኔ ወሰኑ። ውሳኔው ሲነበብ ምንድነው ያሉት? መጨረሻ ላይ እንዲህ እንዲሆንና እንዲህ እንዳይሆን እኛና መንፈስ ቅዱስ ፈቅደናል አሉ። እስኪ በሉ እኛና ማን የፈቀደው? ሐዋርያትና መንፈስ ቅዱስ። አሁን የተሰበሰበው ቅዱስ ሲኖዶስ በነገራችን ላይ ኮሚቴ አይደለም፣ ወይም የሆነ ካቢኔ አይደለም። ማን ነው ውሳኔ የሚወስነው? በሲኖዶስ ስብሰባ ላይ የመጨረሻው ባለስልጣን ማን ነው? መንፈስ ቅዱስ ነው። ስለዚህ ቅዱስ ሲኖዶስን እንደፈለገ ሰው ተነስቶ መናገር አይችልም። የቅዱስ ሲኖዶስ ውሳኔ ሕገ ቤተክርስቲያንን እስከጠበቀና ከሃይማኖት እስካልወጣ ድረስ ካሉት አባቶች ጋር ሆኖ የሚወስነው ማን ነው? ራሱ እግዚአብሔር ነው፣ ራሱ መንፈስ ቅዱስ ነው። ስለዚህ ተነስተን አሁን የሆነ ነገር አልዋጥ ሲለን ሲኖዶሱን ስንሳደብ እየተሳደብን ያለ ነው ሲኖዶሱን ብቻ ሳይሆን ማንን ጭምር ነው? መንፈስ ቅዱስ ነው። በጣም ከባድ ኃጢአት ነው በእውነት። እኛ ተኝተን አድረን ምንድነው ሲኖዶሱ እንዲማያደርገው ይላል እኮ አንድ ወጣት ተነስቶ አይደል? ለምንድነው ሲኖዶሱ እንዲማያደርገው ይላል። ቅዱስ ሲኖዶስ ብላ የምትጠራው ቤተክርስቲያን ለዚህ ነው። መንፈስ ቅዱስ አብሮት ይሰራል። አንዳንዴ አሁን ያለውን ሲኖዶስ ማቃለል የሚቻልና ያለፉትን ማመስገን ጥሩ የሚመስላቸው ሰዎች አሉ። በተለይ ሊቃነ ጳጳሳት ሲሞቱ እንደ ዋናዎቹ እኮ ሞቱ የሚሉ ሰዎች አሉ። ልብ ብላችሁ ከሆነ አሁን ያሉት ምክትሎች ናቸው። ከሐዋርያት ጋር የነበረ አምላክ አሁን ካሉት አባቶች ጋር አለ የለም? አለ። እስከ ዓለም ፍጻሜ ድረስ ከእናንተ ጋር ነው ብሏል ክርስቶስ። ከአባቶቻችን ጋር እንደነበረ አሁን ካሉት አባቶች ጋር አለ። የቅዱስ ጴጥሮስ ስልጣንና አሁን ያሉት የብፁዕ ቅዱስ አቡነ ማትያስ ስልጣን እኩል ነው። በስልጣን ምንም አይለይም። ብፁዕ አቡነ ጎርጎርዮስ በረከታቸው ይደርብና ፈተና ሲፈትኑ ዝዋይ ላይ ምን ብለው ፈተኑ? ከሐዲስ ኪዳን ካህናት 3ቱን ጥቀስ የሚል ጥያቄ ጠየቁ። ስንቱን? 3ቱን። እና ፈተና ላይ ተማሪው ጴጥሮስ፣ ጳውሎስና ዮሐንስ፣ ያዕቆብና ፊልጶስ ምናምን እያለ ከሐዋርያት መሃል ይጠቅሳል። አንዱ ብልህ ተማሪ ግን መምሬ አየለ፣ መምሬ ከበደ አለ። ይቻላል አይቻልም? የመምሬ አየለና የቅዱስ ጴጥሮስ ስልጣን ምንድን ነው? እኩል ነው። ለዚህ ነው ክርስቶስ ስልጣን በሰማይና በምድር ተሰጠኝ፣ ሂዱና አሕዛብን በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ደቀ መዛሙርቴ አድርጓቸው፣ እስከ ዓለም ፍጻሜ ድረስ ከእናንተ ጋር ነኝ አለ። እስከ መቼ ድረስ? እስከ ዓለም ፍጻሜ። ሐዋርያት በሕይወት አሉ? ሞተዋል፣ ሰማዕታት ሆነዋል። አሁን ያሉት ሐዋርያት ማለት እዚህ የምታዩቸው አባቶቻችን ናቸው። ከሐዋርያት ጋር የነበረው ስልጣን ከነሱም ጋር አለ። በሐዋርያት የሰራው አምላክ በእነሱም ይሰራል። ክህነቱ አይለወጥም፣ ኃይል ስላለው ማለት ነው። እና ቤተክርስቲያንን ቅዱስ ሲኖዶስን ቤተክርስቲያን ብለን ጠራለን። አንዳንዴ ቤተክርስቲያን እኔ ለቤተክርስቲያን ብዬ ነው ብሎ አንድ ሰው ቅዱስ ሲኖዶስን በጣም የሚያቃልል አባቶችን የሚያቃልል ከሆነ ሌላውን ቤተክርስቲያን እያፈረሰ ሌላኛውን ቤተክርስቲያን ደግፋለሁ እንደማለት መሆኑን መረዳት አለብን። እና የቅዱስ ሲኖዶስ ስብሰባ በጣም ትልቅ ቦታ አለው። በነገራችን ላይ በሃይማኖታችን ቅዱስ ሲኖዶስ ተሰብስቦ የሚወስነው ውሳኔ ማለት ክሪድ ነው፣ ጸሎት ሃይማኖት ነው። አሁን እኛ ቆመን የምንጸልየው በነገራችን ላይ የሲኖዶስ የአቋም መግለጫ ነው። ሁሉን የፈጠረ አንድ አምላክ በሚሆን በእግዚአብሔር አብ ሰማይና ምድርን የሚታየውና ይሄ የሲኖዶስ ውሳኔ ነው። ቅዱስ ሲኖዶስ ተወያይቶ ተነጋግሮ የሚወስነው ውሳኔ ጸሎት ሁሉ ሊሆን ይችላል። ቆመን የምንጸልየው አባቶቻችን ሰለስቱ ምዕት የመጀመሪያ ከሐዋርያት በኋላ በጣም ትልቅ የተካሄደው በቤተክርስቲያን ታዋቂው ሲኖዶስ እንግዲህ ከዛ በፊት ቤተክርስቲያን በጣም መከራ ላይ ነበረች። ትልቁ ሲኖዶስ የኒቂያ ጉባኤ ነበር 325 ዓመተ ምህረት የተካሄደ። በዚያ ጉባኤ ላይ ሰለስቱ ምዕት 18 ርቱዓነ ሃይማኖት 318 ሊቃውንት ተሰብስበው ነበር በአርዮስ ክህደት ጉዳይ ለመነጋገርና መፍትሄ ለማበጀት ማለት። በዚያ ጉባኤ ላይ የተወሰነውን ውሳኔ ነው አሁን ዛሬ ጸሎቱ የምናደርገው። በጣም የሚገርማችሁ ምን ያህል እግዚአብሔር እጁ እንዳለበት የምታውቁት የሲኖዶስ ስብሰባ ላይ በዚያ የተገኙት አባቶች 318 ነበሩ። ስንት? እና ምግብ እንግዲህ የእንትኑ ስፖንሰር የጉባኤው ስፖንሰር ልበለው በዚህ ዘመን ቋንቋ ንጉሥ ቆስጠንጢኖስ ነበረ። አባቶች ከያሉበት እንዲሰበሰቡ አድርጎ ማረፊያቸውን አመቻችቶ ምግብ አዘጋጅቶ ጉባኤው ተሰየመ። ጸሎት ተደረገ። ረጅም ጸሎት ሱባኤ ተያዘ። ከጸሎቱ በኋላ ስብሰባው ሊጀመር ሲል ቆስጠንጢኖስ ወጣ።
ምክንያቱም በቤተ ክርስቲያን ጉዳይ ላይ ነገስታት፣ የመንግስት ባለስልጣናት ሀሳብ የመስጠት መብት አላቸው የላቸው? የሴፓሬሽን ኦፍ ቸርች ኤንድ ስቴት የምንለው በቤተ ክርስቲያንና በመንግስት መሃል በውሳኔ